በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት 44 ልቤ መልካም ነገርን አፈለቀ፣ እኔ ስራዬንም ለንጉሥ እነግራለሁ። አንደበቴ እንደ ፈጣን ጸሐፊ ብዕር ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮች ፈሰሰ። ስለዚህ እግዚአብሔር ለዘላለም ባረከ። ኃያል ሆይ ቁንጅናህና በውበትህ ሰይፍህን በወገብህ ታጠቅ። ስለ ቅንነትና ስለ የዋህነት ስለ ጽድቅም አቅና። ተከናወን ንገስምም፣ ቀኝህም በክብር ይመራሃል። ኃያል ሆይ ፍላጻዎችህ የተሳሉ ናቸው፣ እነርሱም በንጉሥ ጠላቶች ልብ ውስጥ ይገባሉ፣ አሕዛብም በበታችህ ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግሥትህ በትር የቅንነት በትር ነው። ጽድቅን ወደድክ አመፃንም ጠላ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታ ዘይት ቀባ። በልብሶች ሁሉ ከርቤና ሽኩቶ ዝባድም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኙሃል። የንጉሶች ሴት ልጆች ለክብርህ ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽን የአባትሽንም ቤት እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። የጢሮስ ሴት ልጆች እጅ መንሻ ይዘው ይሰግዱለታል። የምድር ባለጠጎች አሕዛብ በፊትህ ይማልላሉ። ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው፣ ልብሷ የወርቅ መጎናጸፊያዋ ነው። በኋላዋ ደናግሉን ለንጉሥ ይወስዳሉ፣ ባልንጀሮቿንም ወደ አንተ ያቀርባሉ። በደስታና በሐሴት ይወስዷቸዋል፣ ወደ ንጉሥ እልፍኝም ያስገቧቸዋል። በአባቶችሽ ፋንታ ልጆችሽ ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ። ስለዚህ ለዓለምና ለዘላለም አሕዛብ ይገዙልሃል። መዝሙረ ዳዊት 45 አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወስዱ አንፈራም። ወኖቻቸው ጮኹ ተናወጡም፣ ተራሮችም በኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነውና አትናወጥም፣ እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔር ሥራ በምድር ያደረገውን ተአምራት እንድታዩ ነው። እስከ ምድር ዳርቻ ድረስ ጦርነት ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ ወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድር ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብም አምላክ መጠጊያችን ነው። መዝሙረ ዳዊት 46 አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ልዑል ግሩምም ነውና፣ በምድር ሁሉ ላይም ታላቅ ንጉሥ ነውና። አሕዛብን ከኛ በታች ወገኖችንም ከእግራችን በታች ያስገዛልን። ለርስቱም እኛን መረጠን፣ የወደደውንም የያዕቆብን ውበት። አምላክ በእልልታ እግዚአብሔርን በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ። እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ። እግዚአብሔር በአሕዛብ ላይ ነገሰ፣ እግዚአብሔር በቅድስናው ዙፋን ይቀመጣል። የምድር ኃይለኞች ለእግዚአብሔር ናቸውና፣ የአሕዛብ አለቆች ወደ አብርሃም አምላክ ተሰበሰቡ፣ እርሱንም ከፍ ከፍ አደረጉት። መዝሙረ ዳዊት 47 እግዚአብሔር ትልቅ ነው፣ በአምላካችን ከተማ በተቀደሰ ተራራ ምስጉን ነው። በሰሜን ወገን በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው። እርሱም የትልቁ ንጉሥ ከተማ ነው። እግዚአብሔር በአዳራሾቿ መጠጊያ ሆኖ ይታወቃል። እነሆ ነገሥታት ተከማችተው በአንድነት መጥተዋል። እነርሱስ አይተው ተደነቁ፣ ደነገጡ፣ ታወኩ። መንቀጥቀጥ እንደ ወላድ ምጥ በያዛቸው። በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ። እንደ ሰማን እንዲሁ አየን። በሰራዊት ጌታ ከተማ በአምላካችን ከተማ እግዚአብሔር ለዘላለም ያጸናታል። አምላክ ሆይ በአሕዛብ መካከል ምሕረትህን ተቀበል።
አምላክ ሆይ እንደ ስምህ እንዲሁ እስከ ምድር ዳርቻ ድረስ ምስጋና ነው። ቀኝህ ጽድቅን የተሞላች ናት። አቤቱ ስለ ፍርድህ የጽዮን ተራራ ደስ ይበለው፣ የአይሁድም ሴት ልጆች ሐሴት ያድርጉ። ጽዮንን ክበቧት፣ በዙሪያዋም ተመላለሱ፣ ግንቦቿንም ቁጠሩ። በብርታቷ ልባችሁን አኑሩ፣ አዳራሿን አስቡ፣ ለሚመጣው ትውልድ ትነግሩ ዘንድ። ለዓለምና ለዘላለም ይህ የአምላካችን ነው፣ እርሱም ለዘላለም ይመራናል። መዝሙረ ዳዊት 48 አሕዛብ ሁላችሁ ይህን ስሙ፣ በዓለም የምትኖሩ ሁላችሁ አድምጡ። ዝቅተኞችና ከፍተኞች፣ ባለጠጎችና ድሆች በአንድነት። አፌ ጥበብን ይናገራል፣ የልቤም ሐሳብ ማስተዋልን። ጆሮዬን ወደ ምሳሌ ያዘነብላለሁ፣ በበገናም ምስጢሬን እገልጣለሁ። ኃጢአት ተረከዜን በከበበኝ ጊዜ በክፉ ቀን ለምን እፈራለሁ? በኃይላቸው የሚታመኑ በባለጠግነታቸው ብዛት የሚመኩ ወንድም ወንድሙን አያድንም፣ ሰውም አያድንም፣ ቤዛውን ለእግዚአብሔር አይሰጥም። ለዘላለም እንዲኖር ጥፋትንም እንዳያይ የነፍሳቸውን ለውጥ ከብሯልና ለዘላለምም ቀርቷልና። ብልሃተኞች እንዲሞቱ ሰነፎችና ደንቆሮች በአንድነት እንዲጠፉ ገንዘባቸውንም ለሌሎች እንዲተዉ አይቷል። በልባቸውም ቤታቸውን ለዘላለም የሚኖር ማደሪያቸውም ለልጅ ልጃቸው የሚሆን ይመስላቸዋል። በየአገራቸውም ስማቸው ይጠራል። ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። ይቺ መንገዳቸው መሰናክላቸው ነች፣ ከእነርሱም በኋላ የሚመጡ ባፋቸው እሺ ይላሉ። እንደ በጎች ወደ ሲኦል የሚሄዱ ናቸው፣ እረኛቸውም ሞት ነው። ቅኖችንም በማለዳ ይገዟቸዋል፣ ውበታቸውም ከመኖሪያቸው ተለይታ በሲኦል ታረጃለች። ነገር ግን እግዚአብሔር ይቀበለኛልና ነፍሴን ከሲኦል እጅ ይቤዣታል። የሰው ባለጠግነት የቤቱም ክብር በበዛ ጊዜ አትፍራ። በሞተ ጊዜ ከእርሱ ጋር ምንም አይወስድምና ክብሩና ከእርሱ በኋላ አይወርድምና። በሕይወቱ ሳለ ነፍሱን ባርኳልና ለሰውነቱ መልካም ብታደርግለት ያመሰግንሃል። ሆኖም ወደ አባቶቹ ትውልድ ይወርዳል፣ ለዘላለምም ብርሃንን አያይም። አእምሮ የሌለው ሰው ክቡር ሰው እንደሚጠፋ እንስሶች መሰለ። መዝሙረ ዳዊት 49 የአማልክት አምላክ እግዚአብሔር ተናገረ። ከፀሐይም መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ገልጦ ነው ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊት ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይመጣል። ከእርሱ ጋር ለመስዋዕት ኪዳን የቆሙትን ቅዱሳኑን ሰበሰቡለት። ሰማያት ጽድቁን ይናገራሉ፣ እግዚአብሔር ፈራጅ ነውና። ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ ልመስክርብህ። አምላክህስ እኔ አምላክህ ነኝ። ስለ ቁርባን የምዘልፍህ አይደለሁም፣ የሚቃጠል መስዋዕት ሁልጊዜ በፊቴ ነው። ከቤትህ ፍሪዳ ከመንጋህም አውራ ፍየል አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራሮች ያሉ እንስሶችም የኔ ናቸውና። የሰማይን አዕዋፍ ሁሉ አውቃለሁ፣ የምድረ በዳ አራዊትም በእኔ ዘንድ ናቸው። ብራብም ላንተ አልነግርህም፣ ዓለምና ሞላው የኔ ነውና። የፍሪዳውን ሥጋ በላዋለሁን? የፍየሉንስ ደም እጠጣዋለሁን? ለእግዚአብሔር የምስጋና መሥዋዕት ሰዋ፣ ለልዑልም ስእለትህን ስጥ። በመከራ ቀን ጥራኝ፣ አድንሃለሁም፣ አንተም ታከብረኛለህ። ኃጢአተኛው ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም በአፍህ ለምን ትወስዳለህ? አንተስ ተግሣጼን ጠላህ፣ ቃሎቼንም ወደ ኋላ ጣልክ። ሌባውን ባየህ ጊዜ ከእርሱ ጋር ትሮጥ ነበር፣ እድል ፈንታህንም ከአመንዝሮች ጋር አደረግ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠህ ወንድምህን አማኸው፣ ለእናትህም ልጅ እንቅፋት አኖርክ። ይህን አድርገህ ዝም አልኩ፣ እኔ እንዳንተ ሆን ዘንድ ጠረጠርክ። እዘልፍሃለሁ፣ በፊትህም እቆማለሁ። እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል፣ የሚያድንም የለም። ምስጋናን የሚሰዋ ያከብረኛል፣ እግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚህ አለ። ሶበሰቀልዎ 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 ለእግዚእነ